በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ እና ሰምና ወርቅ አርጌ ነው የማስተምራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የአሁኑ ሰንበት መጻጉዕ ይባላል። መጻጉዕ ማለት ደግሞ ከውሃ ዳር ዕድሜ ልኩን ማለት ይቻላል ባለ ዘመኑ ሁሉ እንዲድን ፈልጎ የውሃው መንፈስ ቅዱስ ሲያንቀሳቀሰው ያንን ለመውረድና ለመታጠብ አቅም ያጣ በሽተኛ ነበረ። ስለዚህ ሰምና ወርቅ አድርጌ ያቀረብሁት ይህ ሰምና ወርቅ እንግዲህ በአማርኛችን ነው። አማርኛችን ብዙ ስላለን እፎይ ከመጻጉዕ ብለናል። እፎይ ከመጻጉዕ መዳን ጋራ ምስጋና ጸሎት እፎይ ብሎ በሽታውን ሲቀለው ነው። 1,000,000 ተምሮበታን። የዳነበትም ምክንያት ሰላም ጥያቄ ነው። የሰላም ጥያቄ እንደ ሰው ለሰው ክርስቶስ ነው በሚለው ነው። ተጠያቂው ለጥያቄው መልስ ሰሚ ክርስቶስ ነው። ጠያቂው መጻጉዕ ነው። የሚረዳኝ አጥቼ ውሃው መንፈስ ቅዱስ ሲወዘውዘው ማንም ሊረዳኝ አላገኘሁም ብሎ ብዙ ዘመን ተሰቃይቶ እንደነበር ተናግሯል። እንደ ተራ ሰው ነው። ተጠያቂውም ክርስቶስ ተራ ሕዝብ ሰው መስሎት ነው። ስለዚህ መልሱ ግን በቃል የሚፈጽም የኢየሱስ ክርስቶስ ስልጣን ብቻ ነውና ባላሰበው አልጋህን ተሸክመህ ሂድ አለው። ተመስገን እፎይ ብሎ እያመሰገነ ባልጠረጠረው ባላሰበው ሁኔታ ነው የዳነው ነው። ትፈልጋለህን ብሎ ተነስተህ አልጋህን ተሸክመህ ሂድ አለው። መጻጉዕ የሕይወት ትምህርት በቃል የተፈወሰበት ምስጢር ሰው ያድነዋል ነው።